የአምባሳደር የሆነ ጥያቄ ልጠይቅ ነበርና ምንድነው አንድ ሰው ነፍሱን መሸጥ ይችላል እንዴ? አይ እሱንማ አንችልም። እና ወይም ደግሞ ብቻ አንዳንድ ሰዎች ስናያቸው ምንድነው የሚሉት ነፍሴን እኔ ሽጫለሁ፣ ነፍሴን ለሰይጣን ሽጫለሁ ብሎ የሚያወሩት ለምንድን ነው? ይሄን ታውቅ እንደሆነ አላውቅም እንጂ እንደዚህ ብሎ የሚናገሩ ሰዎች የሚናገሩትን ነገር በስነ ስርዓት አያውቁም። እሱ ልክ ነህ፣ ግን ታዲያ ለምንድን ነው ነፍሳችንን መሸጥ የማንችለው? ምክንያቱም ነፍስ ባለቤቷ አንተ አይደለም፣ ለዛ መሸጥ አትችልም ስትል አልገባኝም ምን ለማለት እንደፈለክ። እዛ ጋር ከመንገዱ በስተጀርባ የቆመ መኪና አለ፣ እሱን ሄደ አምጣና ለኔ ሽጥልኝ። እሱንም አልችልም፣ ምክንያቱም የኔ አይደለማ። በትክክል መኪናና ነፍስን ምን አገናኘው? ነፍሴ እኮ የኔ እኮ ናት፣ የራሴ እኮ ናት አይደለችም። ታዲያ የነፍሴ ባለቤት ማን ነው? እሱ በሁለት ነገሮች ይወሰናል። በምን ላይ ይወሰናል? ኢየሱስን አምነህ ተቀብላል ጌታ አድርገህ? አዎ ክርስቲያን ነኝ። እንደዛ ከሆነ ነፍስ የኢየሱስ ክርስቶስ ናት ማለት ነው። ታዲያ ክርስቲያን ባልሆንስ? እንደዛ ከሆነ ደግሞ ነፍስ የኃጢአት ናት ማለት ነው። ምን ለማለት ፈልገህ ነው? መጽሐፍ ቅዱስ እንደሚናገረው ከሆነ ነፍሳችን ወይ ኃጢአት ባሪያ ነው የምትሆነው ወይ ደግሞ የጌታ ባሪያ ትሆናለች። መሀል ላይ የሚባል ነገር የለም። መሀል ላይ የኔ ነፍስ ናት ብለህ ኃላፊነት ልትወስድባት አትችልም። ባሪያ ስትል ታዲያ ትርጉሙ ምንድን ነው? የነፍስ ባለቤቷ ሊሆን የሚችለው ጌታ ነው። ምክንያቱም አንዴ ዋጋ ከፍሎ በቃ ለአንዴና ለመጨረሻ ገዝቷታል። ምክንያቱም የከፈለው ዋጋ ትልቅ፣ ማንም ሊከፍለው የማይችል የራሱን ደም አፍስሶ የከፈላትን ዋጋ የራሱ አድርጓታል ማለት ነው። ወይም ደግሞ ያው የኃጢአት ባሪያ ሆነ ትቀራለህ ማለት ነው። አንተ የምትለኝ ታዲያ ኃጢአት ከሆነ የኔ ጌታ ነፍሴ ባለቤቷ ኃጢአት ነው ማለት ነው። ለዛ የኔ አይደለችም መሸጥ አልችልም ማለት ነው። በትክክል። ታዲያ የምትለኝ ነፍሴን እግዚአብሔር ስለገዛት ለሱ ነው የምትገባው ማለት ነው። ምክንያቱም ያው በቃ ማንም ሊከፍለው የማይችለውን ዋጋ ስለከፈለ የሱ ናት ማለት ነው። አዎ ኦኬ፣ አሁን ገባኝ። ነፍሳችን መሸጥ የማንችለው ምክንያቱም ነፍሳችን የኛ አይደለችም። ለዛ ነው የምትለኝ። ቢንጎ